በሀገራችን የስካውት እንቅስቃሴ የተዋወቀው በ1911 ዓመተ ምህረት እና አውሮፓውያን አቆጣጠር በ1919 ማለት ነው። ነገር ግን ስርዓት ተበጅቶለት ትምህርት ቤት ተቋቁሞ የመጀመሪያዎቹ የስካውት እንቅስቃሴ እንትን ያለውና ቅድም የተናገርኩት በ1926 ዓመተ ምህረት ቀድሞ የባላባት ትምህርት ቤት ተብሎ ይጠራ በነበረው የአሁኑ የመድኃኔዓለም ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ የመጀመሪያዎቹ ወደ 376 የሚሆኑ ወጣቶች ከተለያዩ ትምህርት ቤቶች ተውጣጥተው በዛ ትምህርት ቤት ውስጥ እንዲሰለጥኑ ተደርጓል። የሚሰለጥኑትም የስካውት ትምህርት ብቻ ሳይሆን የሙያና ልዩ ልዩ ትምህርቶች የሚማሩ ነበር። በመስከረም 15 ቀን 1927 ዓ.ም ንጉሱ በተገኙበት የመጀመሪያ ስካውቶች ወይም ደግሞ ቦይ ስካውቶች ተብለው የሚጠሩት ቃለ መሐላ የፈጸሙበት ቀን ስለሆነ ይህንን ቀን የኢትዮጵያ ስካውት ቀን ብለን እናከብረዋለን። ስካውት በዋናነት የሚመራበት 3 አይነት መርሆች አሉት። ሰላምታችን ላይ የምንገልጸው ማለት ነው። የመጀመሪያው የፈጣሪን ግዴታ መወጣት ነው። ሁለተኛው የራስን ግዴታ መወጣት ነው። ሶስተኛው ደግሞ የሌሎችን ግዴታ መወጣት ነው ማለት ነው። ስካውት 3ቱ ፕሪንሲፕሎቹ ዋና መርሆቹ እኚህ ናቸው። ስካውትነት ትልቁ ተግባሩ ሰው መሆን ነው። የስካውት እንቅስቃሴ የወጣቶች እንቅስቃሴ በትምህርታዊ የተደገፈ የሚለው ሄዶ ቁም ነገሩ ሰውን ሰው የማድረግ ሂደት ላይ ነው የሚያርፈው። ሰው ደግሞ አንድ ሰው መሆኑ የሚታወቀው በህብረተሰቡ ተቀባይነት ያለው ሰው መፍጠር ማለት ነው። በህብረተሰቡ ተቀባይነት ያለው ሰውን መፍጠር ማለት ሌላ ዝክረ ነገር ወይም ዲክሽነሪ መጠቀም አያስፈልገውም። ለህዝብ አገልጋይ፣ ሰንደቅ ዓላማውን የሚወድ፣ ሀገሩን የሚወድ፣ ህዝብን የሚያገለግል፣ ሁልጊዜ ለህዝብ ራሱን መስዋዕት አድርጎ የሚሄድ ሰውን መፍጠር ማለት ነው። ስካውት አገልጋይም ነው። ለእንስሳትም ለእጽዋቱም ለምኑም የሚጠነቀቅ ከመሆኑ አንጻር ባለን በማንኛውም በተለይ ከግብርና ጋር ተያይዞ እጽዋትን ከመንከባከብ ጋር ተያይዞ ባለን ስራዎች ተሳታፊና በጎ ፈቃደኛ ናቸው። እንደ ሀገርም ቢሆን ይጠቅማል ብዬ የማስበው በተለይ አሁን ላይ ዘመኑ ላይ ካለው የስነ ምግባር ችግር ከውጭ ከሚመጣው ከባህል መበረዝ ከተለያዩ ነገሮች ጋር ተያይዞ ወጣቶቻችንን ለመመለስ አንድ ሜትድ ይመስለኛል፣ አንድ ጥቅም ያለው ነገር ይመስለኛልና መስፋፋቱን እኔም እደግፈዋለሁ። እንደ ባደንፓው እንደ ስካውት መስራች ትጉና አስተዋይ ለሌሎች ተሟጋች ለመሆንሻለው በስካውትነቴ ቃል ገባለሁኝ እስካለው በሕይወቴ። የኢትዮጵያ ስካውት ታሪክ የደም መስዋዕትነት የተከፈለበት ነው። ከታች ከመሰረቱ የያዝነው እንደሆነ ግርማዊ ቀዳማዊ ኃይለ ሥላሴ በዘመነ መንግስታቸው ለሀገራቸው ጥበቃ ዘመናዊ ሰራዊት ሲያቋቁሙ ወጣቶቹን ደግሞ በስካውት ትምህርት እንዲሰለጥኑ ነበር መመሪያ ሰጥተው የነበረው። በኢትዮጵያ ካየን ወደ 100 ዓመት አልፎታል ስካውትና በዚህ ጊዜ ሁሉ ያለው ዓላማ ምንድነው? ስካውት ቀዳሚ ነገር አድርጎ የሚሰብከውም የሚያወራውም ጀነሬሽንና ትውልዱንም የሚያስተምረውም በጎ በአካልም በአእምሮም በመንፈስም ጠንካራ ትውልድ ተጽዕኖ መፍጠር የሚችል ትውልድ እንዲያፈራ ማፍራት ማስቻል ነውና በዚህ ጊዜያት ሁሉ ውስጥ ትውልዱ ሀገሩን ጠብቆ ራሱን ጠብቆ ለሌሎችም ግዴታ ሌሎችንም ጠብቆ ናት ኦንሊ ደግሞ ሰዎችን ብቻ ሳይሆን ተፈጥሮን ጭምር ጠብቆ ተንከባክቦ ለሌላው ለሚቀጥለው ትውልድ እንዲያስተላልፍ ትልቅ ቁልፍ ነውና ስካውትን እኔ በዚህ ትውልድ ቀረጻ ውስጥ ድልድይ ብዬ ነው የማስበውና ጊዜን በማንበብ እና ጥሩ ቦታ በመቆየት አልባሌ ቦታ እንዳልሆን ህጎች ስለሚከለክሉኝ ከነዚህ አይነት ነገሮች ተቆጥቤያለሁ። የተጀመረ አካባቢ ክላስ የተጀመረ አካባቢ የነበሩን ጓደኞችና ስካውት ከሆንኩኝ በኋላ የነበሩን ጓደኞች አንድ አይደሉም። እነዛን በመተው በጣም ጥሩ የሆኑ ስነ ምግባር ያላቸውን ጓደኞች ለማፍራት ችያለሁ። በፊት በጥባጭ ተማሪ ነበርኩኝ።
አሁን ወደ ጎበዝ ተማሪነት ተቀይሬያለሁ እና ስካውት መሆን የሚጠቅመው ብዙ ሰዎችን በበጎ አድራጊነት እንትን እንላለን እናገዛለን። የተቸገሩትንም ጎዳና ላይ ምናምን ያሉትን ምግብ ምናምን እያበላን እንትን እንላለን። ሃይማኖት አልገድም ለሁሉም ደራሽ ነኝ ለሰው ልጆች ሁሉ እኔ አገልጋይ ነኝ። ስካውት ምንድነው? ታዳጊ ህጻናትና ወጣቶች በአእምሮ፣ በእውቀት፣ በአካል፣ በስነ ምግባር፣ በመንፈስ ጠንካራና ብቁ ሆነው ሁለንተናዊ ስብዕና ያላቸው ወጣቶች ሆነው እንዲያድጉ የሚያደርግ ነው እና ስካውትነት እንግዲህ በዘር፣ በሃይማኖት፣ በጾታ፣ በቋንቋ፣ በፖለቲካ አመለካከት ልዩነት የማያደርግ ለሁሉም ሰዎች ክፍት የሆነ ፈቃደኝነትን ይጠይቃል። ፈቃደኛ ለሆኑ ማንኛቸውም ሰዎች ክፍት የሆነ እንቅስቃሴ ነው። ፖለቲካልና ከሌሎች ከሚያደርጓቸው እንቅስቃሴዎች ባለፈ ለትውልድና ለሀገር የሚበጅ ሆኖ ስለሚታሰብ የትኛውም ፕሬዝዳንት የትኛውም ፕራይም ሚኒስተር መጣም አለፈም ስካውቱን አክብሮ በትክክል በጀት ተበጅቶለት በስነ ስርዓቱ የሚጠበቅ እንደ አንድ ኒውትራል ሆኖ ሀገርን የሚንከባከብና የሚወድ አካል ተደርጎ ይቆጠራል። በሀገራችን በዛ ልክ ነው ብለን አናምንም። ይሄው መጥቻለሁ ቃል ኪዳን ለመግባት ለሌሎች ወገኖች ሕይወቴን ለመስጠት